የማህፀን ኪራይ ደላሎች ዳጎስ ያለ ኮሚሽን ያገኛሉ። ለማህፀን ኪራይ እስከ 500,000 ብር ድረስ ይከፈላል። በአጭር ጊዜ ከፍተኛ ገንዘብ ቢያስገኝም ህሊናንና ሞራልን የሚሰብር ስራ ነው። ማህፀኗን ያከራየች ወጣት ለበርካታ ዓመታት ቦሌ አካባቢ በሚገኝ የወንዶች የልብስ ቡቲክ ውስጥ በሽያጭ ሰራተኛነት ስትሰራ ቆይታለች። ከቡቲኩ የሚከፈላት 1200 ብር ወርሃዊ ደሞዝ ከትራንስፖርት ወጪና ከመዋቢያ ፍጆታዋ ባያልፍም ቤት ከመቀመጥ በሚል ስራዋን ማቆም አልፈለገችም። ከዓመት ዓመት አንዳችም ለውጥ በማይታይበት ስራዋ መበሳጨት በጀመረችበት ወቅት ነው ያልጠበቀችው አጋጣሚ የተፈጠረው። የዛሬ 3 ዓመት ገደማ ጉዳዩን የነገሯት ቡቲኩን የሚያዘወትሩ ወጣቶች ናቸው። ትቀርባቸዋለች፣ ትግባባቸዋለች። ሆኖም የነገሯትን ሁሉ ከቁም ነገር አልጣፈችውም። እየቀለዱ ነበር ይመሰላት። ነገሩ የምር መሆኑን ስትረዳ ግን በትኩረት ማሰብ ያዘች። የማህፀን ኪራይ ምንድነው? የራስ ያልሆነ ጽንስ እንዴት ተደርጎ ነው በማህፀኔ ውስጥ እንዲያድግና እንዲወለድ የሚደረገው? ያስጨነቋትን በርካታ ጥያቄዎች አነሳች። ቀልጣፋዎቹ ደላሎች ስለ ጉዳዩ በዝርዝር ነገሯት። በዚህ አይነት መንገድ በርካታ ወጣቶች ተጠቃሚ እንደሆኑና በጤናዋም ሆነ በአጠቃላይ በሷነቷ ላይ የሚፈጥር አንዳችም ችግር አለመኖሩ ተገለጸላት። ጉዳዩ እሷ በፈለገችው መንገድ በሚስጥር ሊያዝላት እንደሚችልና የማህፀን ተከራይ ጥንዶቹ ውህድ የሆነውን ዘር በማህፀኗ ተሸክማ ጽንሱን አሳድጋ ወልዳ እስከምትሰጥ ድረስ የምትቆየው ውጭ ሀገር እንደሆነም ነገሯት። ሁኔታው ሐሳቡን እንድትቀበልና በጉዳዩ እንድትስማማ የሚገፋፋ ነበር። ሆኖም በጉዳዩ መስማማቷን ለመግለጽ ለቀናት ከራሷ ጋር መማከር ነበረባት። ነገሩ ከባድ ቢሆንም ከዓመት ዓመት ለውጥ የሌለው ህይወቷን እንዲህ በአጭር ጊዜ ሊቀየር የሚችል አጋጣሚን በቸልታ ማለፍ አልፈለገችም። ጉዳዩ የሚፈጸመው ከሀገር ውጪ መሆኑ ደግሞ ሁኔታውን በሚስጥር ለመያዝ አመቺ እንደሚያደርግላት አመነች። ከቀናት ሐሳብና ጭንቀት በኋላ ፈቃደኝነቷን ለደላሎቹ አሳወቀች። ደላሎቹ የወጣቷን ፈቃደኝነት ካረጋገጡ በኋላ ለጉዳዩ ዋነኛ መስፈርት የሆነውን ሙሉ የጤና ምርመራ እንድታደርግ ወደ ኮሪያ ሆስፒታል ወሰዷት። የደም፣ የልብ፣ የጉበት፣ የሳምባና የኩላሊት ምርመራዎችን ካደረገች በኋላ ለተፈለገው ጉዳይ ብቁ መሆኗን ደላሎቹ አረጋገጡ። ከዚያም ከባለ ጉዳዮቹ ጋር አገናኟት። ጥንዶቹ በትውልዳቸው ኢትዮጵያውያን የሆኑና የጣሊያን ዜግነት ያላቸው ወጣቶች ናቸው። ሀራምቤ ሆቴል ተቀጣጥረን ተገናኘንና ስለ ጉዳዩ በዝርዝር አስረዱኝ። ስራው እስከሚያልቅ ከ10 እስከ 11 ወራት ለሚሆን ጊዜ ከሀገር ውጪ መቆየት እንደሚኖርብኝ፣ ለአገልግሎቱ የሚከፈለኝ ክፍያ ተጠናቆ የሚሰጠኝ ሁሉንም ነገር ጨርሼ ህፃኑን ለወላጆቹ ሳስረክብ እንደሆነ፣ በእርግዝናው ጊዜያት የሚያስፈልገኝ የሕክምና፣ የምግብ፣ የመድኃኒቶችና ሌሎች ወጪዎች በሙሉ በእነሱ እንደሚሸፈንልኝ ነገሩኝ። ለአገልግሎትሽ የሚሰጥሽ ክፍያ ነው ብለው የነገሩኝ የገንዘብ መጠን ስራውን ያላንዳች ማመንታት እንድቀበል የሚያስገድድ ነበር። በሐሳባቸው ተስማማሁ። ከሳምንት ውጣ ውረድ በኋላ ነገሮች ተሳክተው ወደ ህንድ አቀናሁ። ቤተሰቦቼ የውጭ ዕድል አግኝቼ ከሀገር መውጣቴን እንጂ ስላደረኩት የስራ ስምምነትም ሆነ ስለሚሄድበት ጉዳይ የሚያውቁት አንዳችም ነገር አልነበረም። ለጥቂት ወራት ያገኘሁትን ስራ ሰርቼ ጥቂት ገንዘብ ይዤ ለመመለስ ማለሜን ነግሬ ያሳመንኳቸው። ህንድ በደረስኩ በ3ኛው ቀን ማማዳን ኬር በተሰኘ ሆስፒታል ውስጥ የሁለቱን ጥንዶች ውህድ ዘር በማህፀኔ እንድሸከም ተደረገ። ሕክምናው በዘመናዊ ቴክኖሎጂ የሚከናወን በመሆኑ ሁሉም ነገር ቀላል ነበረ። ሆስፒታሉ የዚህ አይነት ሕክምናዎችን በመስጠት በህንድ በስፋት የሚታወቅ ሲሆን እጅግ ዘመናዊ በሆኑ የሕክምና መሳሪያዎች የተደራጀና ጽንስ ተሸካሚዋ ሴት የእርግዝና ጊዜዋን አጠናቃ እስከምትወልድ ድረስ የምትቆይበት የመንከባከቢያም ስፍራ ያለው ነው። በሆስፒታሉ ከኔ ሌላ 2 ኢትዮጵያውያን ወጣት ሴቶችን አግኝቻለሁ። በዚህ ሆስፒታል ውስጥ ለ10 ወራት ያደረኩት ቆይታ ባልክድም ሙሉ ደስተኛ ሊያደርገኝ ግን አልቻለም። የሆነ ያጣሁት ወይም የጎደለኝ አይነት መጥፎ ስሜት ይሰማኛል። ቤተሰቦቼ ዛሬም ድረስ ህንድ ሀገር ለ1 ዓመት ያህል ቆይቼ ጠቀም ያለ ገንዘብ ይዤ መመለሴን እንጂ ምን ስሰራ እንደቆየው የሚያውቁት ነገር የለም። መቼም ሁሉም ነገር አልፎ ሲናገሩት ቀላል ይመስላል እንጂ ፈተናው እጅግ ከባድ ነበር። የሌሎች ሰዎችን ዘር በማህፀንሽ የመሸከም ፈተናሽ የሚያልቀው 9 ወር ሙሉ የተሸከምሽውንና እንደ እናት አምጠሽ የወለድሽው ልጅሽን ለሁለተኛ ወላጆቹ በማስረከቡ ፈተና ነው። ግን ድህነት ምንም የማያደርገው ነገር አለ። ወጣቷ በማህፀን ኪራይ ስምምነቱ መሰረት 250,000 ብር የአገልግሎት ክፍያ ማግኘቷንና
ህንድ ሀገር በቆየችበት የአንድ ዓመት ጊዜ ውስጥ ሙሉ ወጪዎቿን የሸፈኑላት ጥንዶቹ እንደሆኑ አጫውታኛለች። ስራው በአጭር ጊዜ ከፍተኛ ገንዘብ የሚያስገኝ ስራ በመሆኑ ሊያጓጓ የሚችል ቢሆንም ህሊናና ሞራልን የሚሰብር ባዶነት እንዲሰማሽ የሚያደርግ ከባድ ስራ ነው ትላለች ወጣቷ። በሀገራችን እምብዛም ያልተለመደውና በገሃድ ሲነገር የማይሰማው የማህፀን ኪራይ ከቅርብ ጊዜ ወዲህ ብዙዎችን ተሳታፊ የሚያደርግ የንግድ ስራ እየሆነ መጥቷል። ለስራው ብቁ የሆኑ ወጣት ሴቶችን የሚመለምሉና ከፈላጊዎቻቸው ጋር የሚያገናኙት ደላሎች ለአገልግሎታቸው የሚከፈላቸው ኮሚሽን ዳጎስ ያለ ነው። ደላሎቹ ለስራ ከሚንቀሳቀሱባቸው አካባቢዎች ዋነኛው ቦሌ ብራስ ሆስፒታል አካባቢ መሆኑን ያጫወተኝ አንድ የኮሚሽን ወኪል ደላሎቹ በኔትወርክ የተሳሰሩና አብዛኛዎቹም እርስ በርስ የሚተዋወቁ እንደሆኑ ነግሮኛል። የማህፀን ኪራይ ቢዝነስ በአጭር ጊዜ ውስጥ በሰፊው እየተለመደ መጥቷል ያለኝ በደላላ ስራ ላይ ለ8 ዓመታት የቆየው የ34 ዓመቱ ወጣት ነው። ኢትዮጵያ አገልግሎቱን ለመስጠት የሚችሉ ሴቶችን በአነስተኛ ዋጋ ለማግኘት ከሚቻልባቸው ሀገራት አንዷ በመሆኗ የበርካቶች ምርጫ መሆኗን የሚናገረው ወጣቱ ኢትዮጵያውያን ሴቶች ከተከራዮቻቸው ጋር የሚገቡትን ስምምነት በማክበርና ተጨማሪ ክፍያዎችን በመጠየቅ ረገድም ከሌሎች ሀገራት የተሻሉ መሆናቸውም ተመራጭ ያደርጋቸዋል ይላል። በአሁኑ ወቅት ለማህፀን ኪራይ የሚከፈለው ዋጋ የዛሬ 3 ዓመት ከነበረው በእጥፍ አድጎ 500,000 ብር መድረሱንም ወጣቱ ገልጾልኛል። ለማህፀን ኪራይ ስራ ዋነኛው መስፈርቱ እድሜና ጤናማ መሆን ነው። ከ21 እስከ 26 ዓመት እድሜ ክልል ውስጥ ያለች ሴት ምንም አይነት ተላላፊና የማይተላለፉ በሽታዎች የሌለባት ሙሉ አካላዊ አቋም ያላትና ከሰዎች ጋር የመግባባት ችሎታዋ ጥሩ የሆነች ሴት ለስራው ተመራጭ ናት ይላል ወጣቱ ደላላ እንደሚለው። የዘር ፍሬውን በሰጠው አባት እንቁላሏን በሰጠችው እናትና የሁለቱን የዘር ፍሬዎች ውህድ በማህፀኗ ተሸክማ በምትወልደው የማህፀን አከራይ እናት መካከል በሚደረገው ስምምነት መሰረት ልጅ ፈላጊዎቹ ጥንዶች ለማህፀን አከራይዋ እናት ከሚከፍሉት ገንዘብ ሌላ የእርግዝናውን ሙሉ ወጪ ወይም የነፍሰ ጡር ክትትል፣ የሆስፒታል ወጪዎች፣ ከእርግዝና ጋር ለተያያዙ ጉዳዮች የሚወሰዱ መድኃኒቶች መግዣ፣ ለእናትየው አስፈላጊ የሆነና የተመጣጠነ ምግብ ወጪ ሁሉ የሚሸፈነው በማህፀን ተከራዮቹ ነው። ይህ ሁሉ ሲሰላ ወጪውን ወደ 1 ሚሊዮን ብር ያደርሰዋል። ይህ ሁሉ ገንዘብ ወጪ ከተደረገና ልጁ ከተወለደ በኋላ ግን በማህፀን ተከራዮቹ ጥንዶችና በአከራይዋ ሴት መካከል የሚፈጠሩ ችግሮች በርካታ መሆናቸውን የሚገልጸው ደላላው ማህፀን አከራይዋ ሴት የወለደችውን ልጅ አሳልፎ ለመስጠት ፈቃደኛ አለመሆን፣ ተጨማሪ ክፍያዎችን መጠየቅና ጉዳዩን ወደ ህግ ማቅረብ መሞከርን ያጠቃልላል ብሏል። የማህፀን ኪራይ ንግድ በአገራችንም ብዛም ያልተለመደ ሲሆን የህግ ድጋፍ ስለሌለው ከአከራዮቹ ጋር የሚደረገው ስምምነት ለአገልግሎቱ በሚሄዱበት አገር ህግና ስርዓት መሰረት እንዲከናወን ለማድረግ እንደሚገደዱ የሚናገረው ወጣቱ ታይላንድ፣ ደቡብ አፍሪካና ህንድ ስራው በስፋት ከሚከናወንባቸው ሀገራት መካከል ዋነኞቹ እንደሆኑና ህንድ የማህፀን ኪራይ ንግድ ስምምነትን አጽድቃ ተግባራዊ ማድረግ ከጀመረች 12 ዓመታት ማስቆጠሯን ገልጿል። ከቅርብ ጊዜ ወዲህ ለማህፀን ኪራይ ገበያው የሚመጡ አገልግሎት ፈላጊዎች ቁጥር እየጨመረ መምጣቱን የሚናገረው ይህ ወጣት ኢትዮጵያውያን ወጣት ሴቶችም የቢዝነሱ ተጠቃሚ መሆናቸው እየጨመረ መሄዱን ጠቁሟል። ስራው ህጋዊ ማዕቀፍ ስለሌለውና አገልግሎት ፈላጊና አገልግሎት ሰጪዎችን የማገናኘት ተግባርም በህግ ያልተፈቀደ በመሆኑ ስራውን የሚያከናውኑት በድብቅ እንደሆነም ወጣቱ ይናገራል። የማህፀን ኪራይ ንግድ በአገራችን ያለበትን ሁኔታና ጉዳዩ ከሀገሪቱ ህግና ስርዓት ጋር ያለውን ግንኙነት አስመልክቶ ሙያዊ ማብራሪያቸውን እንዲሰጡኝ የጠየኳቸው የማህፀንና ጽንስ ስፔሻሊስቱ ዶክተር ይትባረክ ተቀደም እንደሚገልጹት የሌላ ሰውን ዘር በማህፀን ተሸክሞ በማሳደግ ወልዶ መስጠት የማህፀን ኪራይ በተለያዩ መንገዶች ሊከናወን የሚችል ሲሆን በአሁኑ ወቅት በበርካታ የዓለማችን ሀገራት የተለመዱትና በስራ ላይ የሚውሉት ጀስቴሽናል ሰሮጋሲ እና ኮሜርሻል ሰሮጋሲ የተባሉት ናቸው። ሁለቱም የማህፀን ኪራይ አገልግሎቶች በአከራይዋና በተከራዮቹ ስምምነት መሰረት የሚከናወኑ ሲሆን በተለይ ኮሜርሻል ሰሮጋሲ ልጅ የማቀፍ ጉጉት ያላቸው ጥንዶች ለማህፀን አከራይዋ ከፍተኛ ክፍያ ከፍለው ወላጅ የሚሆኑበት አሰራር ነው። ይህ አሰራርም በበርካታ የዓለማችን ሀገራት ህጋዊ መሰረት ያለውና ብዙዎቹ እየተጠቀሙበት የሚገኝ ሲሆን በዚህ አይነቱ ንግድ ህንድ ቀዳሚዋ ሀገር ናት። ከመላው ዓለም ለዚህ ህክምና ወደ ህንድ የሚጓዙ ሰዎች ቁጥር ቀላል አይደለም። ለዚህ አገልግሎት ጥንዶቹንና አገልግሎት ሰጪዎቹን የሚያገናኙ በርካታ ኤጀንሲዎችና ደላሎች ያሉ ሲሆኑ ለአገልግሎታቸውም የሚጠይቁት ክፍያ በቀላሉ የሚገመት አይደለም ብለዋል።
እንደ ሀገራችን ባሉ ልጅ መውለድ ከፍተኛ ማህበራዊና ስነ ልቦናዊ መሰረት በሆነባቸው ሀገራት የልጅን ጸጋ ማግኘት አለመቻል የሚያስከትለው ቀውስ ቀላል አለመሆኑን የጠቆሙት ዶክተር ይትባረክ ጥንዶቹ አቅማቸው የሚፈቅድ ከሆነ የዘመኑ ቴክኖሎጂ የደረሰበትን ደረጃ ሁሉ ተጠቅመው ልጅ የማግኘት ጉጉታቸውን እውን ማድረግ እየተለመደ መምጣቱን ተናግረዋል። ሴቷ በከባድ የጤና ችግር ምክንያት ጽንስን ተሸክማ ማሳደግ የማትችልበት አጋጣሚ ከተፈጠረ አሊያም ማህፀኗ በተለያዩ የጤና ችግሮች እርግዝናን መሸከም የማይችል ከሆነ ጥንዶቹ የዘር ፍሬዎቻቸው በሳይንሳዊ መንገድ እንዲዋሃድ አድርገው በኪራዩ ባገኙት ማህፀን ውስጥ በማሳደግ ልጅ የማግኘቱን ጉዳይ በርካቶች ተግባራዊ በማድረግ ላይ እንደሚገኙም ዶክተሩ ገልጸዋል። የማህፀን ኪራይ በብዙ ሀገሮች ዘንድ ተቀባይነትን ያገኘ ተግባር ቢሆንም በሀገራችን ግን እስካሁን ህጋዊ ተቀባይነት የሌለውና በህግ የሚያስጠይቅ ተግባር ነው። የሌላ ሰው ማህፀንን ተከራይቶ ልጅ የማግኘቱን ጉዳይ በርካታ የሃይማኖትና የሰብአዊ መብት ተሟጋቾች የሚቃወሙትና ህጋዊ እውቅናን እንዳያገኝም አጥብቀው የሚታገሉለት ተግባር እንደሆነ ዶክተር